ሁለተኛው ቀን የምታደርገው ነገር ሁሉ ወደ አንተ ይመለሳል። በዚህ ህይወት ውስጥ አንዳንድ ጊዜ ሰዎች ተስፋ ያስቆርጡናል፣ መልካም ነገር እንድንውልላቸው። እነርሱ ግን ውለታችንን አይዘክሩም፣ ይልቁንም ያደረግልናቸውን ሁሉ ይክዳሉ። ስለዚህ ከማንም ሰው ምስጋናን አትጠብቅ፣ ይልቁንም ምንዳህን ከአላህ ዘንድ ብቻ ተመኝ። መልካም ከሰራህ አላህ በዱንያም ሆነ በአኼራ ተገቢውን ዋጋህን ሳይሰጥህና ሳይክስህ አይተውህም። ለዚህም ነው እናቴ አላህ እድሜውን ያርዝመውና ሁልጊዜ እንዲህ የምትለኝ መልካም ስራን ስራና ባህር ውስጥ አለው። የምታደርገው ማንኛውም ነገር ክፉም ይሁን ደግ በሆነ መንገድ ወደ አንተ መመለሱ አይቀርም። ምናልባት በሌላ መልክ ወይም በሌላ ጊዜ አሊያም ደግሞ በሌሎች ሰዎች ተመልሶ ይመጣል። በመሆኑም በሰራነው መልካም ስራ መቆጨት የለብንም። ምንዳውንም ከፍጡራን ሳይሆን ከፈጠራችን ልንጠብቅ ይገባል። አንድ አስተማሪ ታሪክ አለ። አንዲት ሴት በየቀኑ ለቤተሰቧ ዳቦ ትጋግር ነበር። ከጋገረችውም ላይ ለተቸገረ ሰው እንዲሆን አንድ ዳቦ በመስኮቷ አቅራቢያ ታስቀምጣለች። አንድ ድሃ በየቀኑ በዚያ ያልፍና ዳቦን ይወስዳል። ነገር ግን የምስጋና ወይም የውለታ ስሜት አያሳይም ነበር። ዳቦን ሲወስድ የሚለው አንድ ነገር ብቻ ነው፣ የምትሰራው ክፉ ነገር ካለ ላንተ ይተርፋል፣ የምትሰራው መልካም ነገር ካለ ግን ወደ አንተ ይመለሳል ይል ነበር። አንድ ቀን ሴቲቱ በዚህ ድሃ ሰው ተግባር ተበሳጨች። በልቧም እንዲህ አለች፣ ይህ ሰው በየቀኑ እያለፈ ዳቦን ይወስዳል፣ ነገር ግን አንዴም እንኳን አመስግኖኝ አያውቅም። እንዲያውም ያችን ቀዝቃዛ ንግግሩ በየቀኑ ያነበንባል። ዛሬ ግን እንዴት ምስጋና እንደሚገባው አሳየዋለሁ ብላ ክፉ አሰበች። ከዚያም በዳቦ ውስጥ መርዝ ጨመረችበት። ዳቦውን በመስኮቱ ላይ ልታስቀምጠው ስትል ግን ድንገት የምታደርገው ነገር ምን ያህል አደገኛ እንደሆነ ተረዳችና በመጨረሻው ሰዓት ሐሳቧን ቀየረች። መርዝ ያለበትን ዳቦ እሳት ውስጥ ጨምራ አቃጠለችውና በምትኩ ሌላ ንጹህ ዳቦ አስቀመጠች። ድሃው ሰው እንደ ልማዱ መጣ፣ ዳቦውን ወሰደ። ያችኑ ቀዝቃዛ ንግግሩ እያንጎራጎረ መንገዱን ቀጠለ። ከጥቂት ቆይታ በኋላ ልጇ ከትምህርት ቤት ተመለሰ። ልጁ በጣም ደክሞት ፊቱ ገርጥቶና ልብሶቹ ተቀዳደው ነበር። ልጁ እናቱን እንዳየ እንዲህ አላት፣ እዚህ በሰላም መድረሴ ተአምር ነው። ከዚህ ብዙ ርቀት ላይ ሳለው በረሃብና በድካም ለወርቅ ምንም አልቀረኝም ነበር። አንድ ድሃ ሰው አገኘሁና የሚበላ ነገር እንዲሰጠኝ ለመንኩት። ያ ሰው በጣም ደግ ነበር። ይህ የዕለት ምግቤ ነው፣ ግን ያንተ ፍላጎት ከኔ በላይ ስለሆነ ውሰደው ብሎ አንድ ሙሉ ዳቦ ሰጠኝ። እናቲቱ ይህንን ስትሰማ ደነገጠች። እንዳትወርቅም በሩን ተደገፈች። ያንን መርዝ ያደረገችበትን ዳቦና ልታጠፋው ያሰበችውን ድሃ ሰው አሰበችው። ያንን መርዝ ያደረገችበትን ዳቦና ልታጠፋው ያሰበችውን ድሃ ሰው አስታወሰች። በመጨረሻ ሰዓት ሐሳቧን ቀይራ ንጹህ ዳቦ ባታስቀምጥ ኖሮ የገዛ ልጇን በገዛ እጇ ባዘጋጀችው መርዝ ይሞት ነበር። ስለዚህ መልካም ስራን ከመስራት አትሰልች። በወቅቱ ተገቢው ምስጋና ባይሰጠው እንኳ አንድ ቀን በዚህ ዓለም ባይሆን እንኳ በእርግጠኝነት በሌላው ዓለም ስለ መልካም ስራ ዋጋህን ታገኛለህ። ክፍል 3 ይቀጥላል። እናመሰግናለን።